በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኦ ሎጎስ ታላቅ መንፈሳዊ ጉዞ ወደ ቅድስት አገር ኢየሩሳሌም። በክረምቱ ጊዜ ወላጆችንና የልጆችን እንዲሁም በርካታ ቤተሰቦችን ይዞ በተሳካ ሁኔታ ቅድስት አገር ኢየሩሳሌምን ያስጎበኘው ቀራንዮ በኢየሩሳሌም ጉዞ ድርጅት አሁን ደግሞ የታላቁን የመስቀል በዓል በቅድስት አገር በኢየሩሳሌም ለማክበር ዝግጅቱን አጠናቋል። ጉብኝቱም ከመስከረም 15 ቀን 2008 ዓ.ም ጀምሮ ለ10 ተከታታይ ቀናት ንግሥት እሌኒ ቅዱስ መስቀሉን አስቆፍራ ያስወጣችበትንና ጌታ ከተወለደበት እስካረገበት ያሉትን የመጽሐፍ ቅዱስ ከተሞች ለማስጎብኘት በማይገመት ተመጣጣኝ ዋጋ ምዝገባ ጀምሯል። አድራሻችን 4 ኪሎ አርበኞች ሕንጻ ቅድስት ሥላሴ ካቴድራል ፊት ለፊት ሁለተኛ ፎቅ ላይ እንገኛለን። ቀራንዮ በኢየሩሳሌም። ጥበብ እግዚአብሔር ጥበበኛ ነው፣ ጠቢብ ነው። ጠቢባንን ይፈልጋል። እግዚአብሔር በሰጣችሁ አእምሮ የእግዚአብሔርን ቤት የምታገለግሉ ሁላችሁ እንደው ከጸለያችሁ እንደ ሰለሞን ጌታ ሆይ ይሄን አልልህም ግን ጥበብ። ምክንያቱም ወደ መሪነት ነው የሚመጣው። ሰው ወደ መሪነት ሲመጣ እንዴት የምርጫ ምልክቶቹን ብቻ ይዞ ይመጣል? ወይ ደግሞ ሰው አስተባብሮ ከቤት እኮ ሊጠየቅ የሚገባው ጌታ ሆይ ሲጀመርም ሕዝብህን ልምራ ተብሎ አይጠየቅም። እግዚአብሔር ግን ወደዚህ ሲያመጣ እግዚአብሔር ጥበብ ስጠኝ በቃ። ከባድ ነው። ስንት አይነት አመል ያለው ሕዝብ አለ በቤተ ክርስቲያን። ስንት አይነት አመል ያለው ታክሲ እንኳን ስላልቻለ ይመስለኛል የሰውን አመል የቤትሽን አመል እዛው ብሎ ጽፏል። ከባድ ነው። የሰው አመል የተለያየ ነው። ሁሉን እንደው እንደ እግዚአብሔር ማስተናገድ ይጠበቃል። እግዚአብሔር ለመሪዎቹ ደግሞም በክርስቶስ አካል ላይ ላሉት ብልቶች ሁሉ ይሄን መንፈሳዊ ጥበብ ይስጥ። እስጢፋኖስ የሚገርማችሁ እነዚህን ሁሉ አሟልቷል። እግዚአብሔር ይመስገን። መልካምነት ይጠይቃል ጥሪው። መልካም ሰው ነበረ። ጠማማ አልነበረም። እስጢፋኖስ ክፉ አልነበረም፣ መልካም ነበረ። እምነት የሞላበት ሰው ነበረ። ደግሞ የተለየ ጸጋው ምንድነው? እምነት። ምን የሞላበት ነበር? እኔ የሚገርመኝ የማናምን ሰዎች የእምነት ሥራ ምን ሰራው እኛ ነን። ማመን ማለት እኮ በሃይማኖቱ ውስጥ እንድንፈጽማቸው እንድናደርጋቸው የታዘዝናቸውን ቀኖናዎች መፈጸም ብቻ አይደለም እኮ። እሱ ጥሩና መልካም የሆነ ነገር ነው። ግን ልክ እንደ ስርዓቱ ደግሞ ይሄ እምነት የሚባለው መለኮታዊ ስጦታ ይገርማችኋል፣ ውጫዊውን ነገር አይደለም የሚፈልገው። ውስጥ እኛ አንገታችን ላይ መስቀል አስረን ከውጭ ነጠላ ደግድገን መጽሐፍ ቅዱስ ይዘን እንዲህ ነው አማኝ ለመምሰል ምን ሞክረው አይደለም። እንዲህ መሆን መልካም ቢሆንም ጥሩ ቢሆንም ግን እምነት የተለካለት ጉድ ይፈላል። ጉድ በሃይማኖት ትልቁን ስራ የሚሰራው እምነት ልንገራችሁ፣ በአጭሩ ልንገራችሁ፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ ተጽፏል አይደል? ዕብራውያን 11 ላይ እግዚአብሔር ያለ እምነት ደስ አይሰኝም። እምነት ነው እግዚአብሔርን ደስ የሚያሰኘው። አለ የሰናፍጭ ቅንጣት የምታክለው አለ። ወንድሞቼ አለ ወይ? እህቶቼ አለ ወይ? የተወደዳችሁ የእግዚአብሔር ልጆች በእምነት ነው የሚኖረው። ይሄ እኮ በእምነት ነው የሚኖረው። አባቶቻችን ባህር ከፍለው ጠላት ገድለው ደመና ጋርደው መና አውርደው አለት ሰንጥቀው ውሃ አፍልቀው እያል
ስለማን ልተርክ ጊዜ የለኝም አለ። በቃ ቅዱስ ጳውሎስ ዕብራውያን 11:35 ላይ እኔ ስለ ጌዴዎን፣ ስለ ባርቅ፣ ስለ ሶምሶም፣ ስለ ዮፍታይ፣ ስለ ሳሙኤል፣ ስለ ተቀሩት ሁሉ ለመተረክ ጊዜ የለኝም። በቃ ጊዜ የለም። እነሱ የአንበሶችን አፍ ዘጉ፣ ከሰይፍ ስለታመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባህር ጭፍሮች አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም በወይኒ በሆነ ነገር ዋጋ እየከፈሉ ዓለም አልተገባቸውም፣ የበግ የፍየል ሌጦ ለብሰው ተቅበዘበዙ ይላል በየዋሻው። እምነት ይሄ ነው። እምነት ያላዩትን እንዳዩት የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነው። እምነት ሥራ የሚሰራበት መለኮታዊ ኃይል ነው። እኛ ምንም አንሰራም። እስጢፋኖስ ግን እምነት ያለው እኮ አይደለም የሚለው መጽሐፍ ቅዱስ አንብቡ ገብታችሁ ቤት የሞላበት ይላል። ምን የሞላበት? ስሙ ብሩክ ይሁን። እምነት የሞላበት ሰው ነበረ ይላል። ይህንን ሰው ነው እግዚአብሔር ለተቀደሰው አገልግሎት የለየው። መንፈስ ቅዱስ የሞላበት፣ እምነት የሞላበት፣ እጅ የተጫነበት። ምን የሆነ? እጅ የተጫነበት። የሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ የእግዚአብሔርም ቃል እየሰፋ ሄደ። ምን እያለ ሄደ? እየሰፋ ሄደ። ይስፋ፣ ከዳን እስከ ቤርሳቤ ይስፋ፣ ከምዕራብ እስከ ምስራቅ ይስፋ፣ ከሰሜን እስከ ደቡብ ይስፋ። ዛሬ ያለው ነገር ያስፈራል። በሰዓቱ ግን ሁሉም ይሰሩ ነበር። ሁሉም ታች ካለው እስከ ላይ በህብረት ይሰሩ ነበር። ደግሞም የእግዚአብሔር ቃል እየሰፋ ይሄድ ነበር። እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርቱ ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። ይገርማል። የብሉይ ኪዳን ካህናት እንኳን በፍጹም የሚሉት እነዛ ኦሪታውያኑ እንኳን በሐዋርያት አገልግሎት እጅ ሰጡ። የምርኮ ዘመን ይምጣ፣ ምርኮ ፈጠነ፣ ብዝበዛም ቸኮለ ይላል ልዑል አባት እግዚአብሔር። ያን ዘመን ያምጣ፣ እጅ የሚሰጡበት። በቃ ከካህናትም ብዙዎች ታዘዙ ይላል። እስጢፋኖስም ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። እግዚአብሔር ይመስገን። ያ መልካሙ ሰው፣ ያ በእምነት የተሞላው ሰው፣ ያ መንፈስ ቅዱስ የሞላበት ሰው በእጅ መጫን ጥሪ ወደዚህ ወደ ታላቁ አገልግሎት የመጣው ሰው አሁን ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅ ታምራት ያደርጋል። እስጢፋኖስ እኮ ሲመረጥ ከሌሎቹ ጓደኞቹ ጋር እንጀራ እየቆረሰ ሕዝቡን ለማብላት ወንጌል ለመስበክ አልነበረ። ሐዋርያት ሩጫቸውን እየገታ ወደ ኋላ ይጎትታቸው የነበረውን ሥራ ለመስራት ነበረ። ግን ያን በታማኝነት አከናውኖ በትርፍ ጊዜው ደግሞ እውነት ይመሰክራል። በትርፍ ጊዜው ደግሞ ያገለግላል። እግዚአብሔር ጸጋ እየጨመረለት መልካም ነው። እግዚአብሔር ስሙ ብሩክ ይሁን። ጸጋ እየጨመረ በኃይል በቃ ወጣ። ልንገራችሁ፣ ከፍታ አውደ ምህረት ላይ ብቻ አይደለም። ከፍታ እንዲህ ባለው ሰገነት ላይ ብቻ አይደለም። እግዚአብሔር ከወደደ ጓዳም እያገለገላችሁት ትወጣላችሁ። በቃ ጥላሸቱን ጠርጎ ሌላ ስራ ሲሰራ እግዚአብሔር በጸጋ በሞገስ እያከበረው ይሄ ሰው አገልግሎቱ ከጓዳ ወጣ፣ ወደ ደጅ ወጣ። ወደ ደጅ እግዚአብሔር ረዳው። እስጢፋኖስ ከጀርባ ነው ያለ። እግዚአብሔር ግን አወጣው። አገልግሎቱ ተሰማ። በደጅ በጸጋ ነው፣ በኃይል ነው፣ በብርታት ነው የሚያገለግለው። አገልግሎቱ ልክ ከአገልግሎቱ ከጸጋው ጋር መከራ መጣ። ልንገራችሁ፣ ያለ መከራ ጸጋ የለም አይደለም? ያለ መከራ ጸጋ የለም። ደግሞ ያለ ጸጋም መከራን መሸከም አይቻልም። ጸጋው ሲበዛ ከሳሾች ከተለያየ ቦታ በዛው የነፃ አውጪዎች ምኩራብ የሚባል አለ። ስሙ ይገርማል። የነፃ አውጪዎች ምኩራብ ነው የሚለው።
የነፃ ወጪዎች ምኩራብ ነፃ የሚያወጣው የእግዚአብሔርን ልጅ ክርስቶስን አንፈልግም ብለው በመስቀል ሞት ገለውታል። በነፃነት እንድንኖር ማን ነፃ አወጣን ነው የሚለው? ክርስቶስ። ነፃ አውጫቸውን አንጠልጥለው የነፃ አውጪዎች ምኩራብ። ከዛ ብቻ አይደለም። ምን ይላል መጽሐፍ ቅዱስ? የነፃ ወጪዎች ከተባለችው ምኩራብ ከቀሬና ከእስክንድሪያም ሰዎች ከቂልቅያና ከእስያም ከነበሩት አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር ይላል። ተመልከቱ። የእስጢፋኖስ ዝና ሲወጣ ጸጋው ሲጨመር ተከራካሪዎች መጡ። ምክንያቱም በክርስቶስ እግር ስር ቁጭ ብለው የተማሩ አሉ። በግድም ቢሆን እሺ እነሱ ናቸው የተባሉ ባይቀበሏቸውም እሺ ከክርስቶስ ጋር ውለዋል። ትላንት መንደር ውስጥ የነበረ ሰው ያሁን ሰብካለው ሲል ፈውሳለው ሲል ማን ይቀበላል የሚሉ ሰዎች ካጠገቡ ተነሱ። ተቃውሞ ተቀጣጠለ። መርከብ ተሳፍረው ከኤስያ ይሄው መጽሐፍ ቅዱስ ነው የሚለው ነው አይደለም። ከእስክንድሪያ ይመጣሉ በበቅሎ በፈረስ። የት ነው የምትሄዱት? ጣቅረው 6 ወር ዓመት ምናምን ፈጅቶባቸው የት ነው የምትሄዱት? እስጢፋኖስን ድራሹን ለማጥፋት። እዛውም ባለበት ምኩራብ ውስጥ ተቃዋሚዎች ነበሩ። ከየት አይመጡም። ከቀሬና ከየት እየሞላ ይመጣልሃል። ባስ እየሞላ ሊመጣ ይችላል። ግን መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? እስጢፋኖስም ይላል ይናገርበት የነበረበትን ጥበብና መንፈስ ይቃወሙ ዘንድ አልቻሉ። ይናገርበት የነበረበትን የእስጢፋኖስን ንግግር አልቻሉም አይደለም የሚለው፣ እንዳትሳሳቱ። እስጢፋኖስ ይናገርበት የነበረበትን ጥበብና መንፈስ፣ ጥበብና መንፈስ። እስጢፋኖስ ምንም አልተማረም አያውቅም እያሉ የሚያስነሱት ይሄ ጢስ አለ። ከሩቅ ከቅርብ ይሰበሰባሉ። መጨረሻ ላይ ተቃውሞውን እያለፈ እግዚአብሔር እኮ ይችላል ታውቃላችሁ አይደለ? ይጥሳል። የትኛውም አይነት ተቃውሞ ቢነሳ ይጥሳል። በእውነት ይጥሳል። እግዚአብሔር ደግሞ ምመሰክርላችሁ ይሄንን እውነት ብቻም አይደለም፣ እግዚአብሔር በእያንዳንዳችን ህይወት የሚያደርገውን ይጥሳል። እግዚአብሔር ምንም ነገር ያልፋል። አልፎ እናንተን በፈለገበት ቦታ ያደርሳችኋል። ስራውን ሰርቶ ይመለሳል። እግዚአብሔር ያልፋል። እግዚአብሔር ማለት የሚጥስ የሚያልፍ አምላክ ማለት ነው። ስሙ ብሩክ ይሁን። እስጢፋኖስን እነዚህ ሰዎች ሲቃወሙት መጨረሻ ላይ ምን አረጉ መሰላችሁ? ይሄ ተቃዋሚዎቹ ቤተክርስቲያን አካባቢ እስጢፋኖስ የሚያገለግልበት አካባቢ ድምጽ ቢጠፋ ኮሽታ ቢጠፋ ሰፈር ሄዱ። ሰፈር ዞሩና መጽሐፍ ቅዱስ ምን ይላል? የሐዋርያት ሥራ ምዕራፍ 6 ቁጥር 12 ጀምሮ ሽማግሌዎቹን አናደዱ ይላል። የሰፈር ሽማግሌዎቹ ምን ብለው? እስጢፋኖስ ሙሴን ይቃወማል፣ እግዚአብሔርን ይሰድባል ብለው ሰፈር ያሉትን ምን አሉ? አናደዱ። ምን ያደርግ? አረ ይሄ አለ የሰፈር ሽማግሌ ተነሳ። ያረጋገጡት ነገር አለ። ሰማው። ከዛ ሽማግሌዎቹን አናደዱ። ሽማግሌዎቹማ እንዲህማ አንናቅም፣ እምነታችን ተደፍሮ ሙሴ ተንቆ እግዚአብሔር ተሰድቦማ ይሄ ጎረምሳ እንዲሁ አለጥልጦ መኖር የለበትም፣ እናቆመዋለናል። ሕግ ፊት እናቆመዋለን። የሐዋርያት ሥራ ምዕራፍ 6 ቁጥር 15 ላይ እስጢፋኖስን ሸንጎ ፊት አቆሙት ይልና ጸሐፊው ሲዘጋ በሸንጎ ፊት በቆመ ሰዓት ፊቱ እንደ እግዚአብሔር መልአክ ፊት ሆኖ አዩ ይላል። ስሙ ብሩክ ይሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ፊቱ እንደማን ፊት? እንደማን ፊት? በጠላቶች ፊት ራስህን በዘይት የሚቀባ አንተ በስውር እያነባ አባባ ምትለው አባባ ምንለው አምላካችን ወደዚህ ክብር ያምጣን ሁላችንን። በጠላቶቹ ፊት ራሱን በዘይት ቀባው ይላል። በምን ቀባው? ፊቱ በቃ እንደ እግዚአብሔር መልአክ። ገና ነው፣ አቸኩሉ። ከፍታ ውስጥ ነው ያለው እሱ። ከፍታ ውስጥ እኮ ነው። ትላንት መልካም ሰዎች ሲመረጡ አንዱ መልካም፣ ዛሬ ደግሞ በተለየ ሁኔታ ፊቱ ክብሩ ከሰማይ መልአክ ጋር ተነጻጸረ። ሊቀ ካህኑ ፊት አቆሙታ። ሊቀ ካህኑ ህዝቡ ሁሉ ሆ ብለው እያሳተ ነው። ምን አደረገ?
ክሱ በሙሴና በእግዚአብሔር ላይ የስድብ ቃል ተናግሯል። ከዛ ሊቀ ካህኑ ምን ትላለህ ስለ ራስህ ምን ትላለህ አለ ህዝቡን ሰብስቦ። እግዚአብሔር ምን አለ እንዲህ አይነት ቀን ቢያመጣ ምን ትላለህ ስለ ራስህ እስኪ ተናገር። አይ ጉድ! ይሄን እድል አልነበረ ያጣው። ከሳሾች እኮ እስጢፋኖስ ሲያገለግል ሁሉ አንሰማም እያሉ በየቤታቸው የነበሩ ዛሬ ለክስ ተሰብስበዋል አይደል? በቃ ከመጣሽ ማርያም ታምጣሽ። እንግዲህ አለ እስጢፋኖስ ወንድሞች ሆይ ስሙ። የሐዋርያት ሥራ አሁን ቤት ገብታችሁ ስታነቡ ነገ ምናምን እንዴት ደስ እንደሚላችሁ። ወንድሞች ሆይ አባቶች ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዞች መካከል ሳለ ተገለጠለት ብሎ ከአብርሃም ጀመረ። አንፈልግም ስለ አብርሃም አይሉ። ምክንያቱስ እኛ የአብርሃም ልጆች ነን እያሉ በየስፍራው የሚደሰኩሩ ናቸው። በቃ እነሱ የሚፈልጉት አብርሃምን አይደል? ከአብርሃም ጀመረ። ገና እዛ ሳለ በካራን በሁለት ወንዞች መካከል እግዚአብሔር የሰጠውን ተስፋ እንዴት የምድር አህዛብ አባት አደርግሃለሁ አህዛብ ባንተ ይባረካሉ ያለውን የተስፋው ልጅ ይስሐቅ እንዴት እንደመጣ ይስሐቅ ያዕቆብን እንዴት እንደወለደ የያዕቆብ እነዚህ የነገድ አለቆች የሚባሉ 12ቱ የያዕቆብ ልጆች በዮሴፍ ምክንያት እንዴት ወደ ግብጽ እንደወረዱ በግብጽ ዮሴፍ በጲጢፋራ ቤት ከንጉሱ በታች ሆኖ እንዴት ያን ዘመን በጥበብና በማስተዋል ከእግዚአብሔር ጋር እንዴት እንደተሻገረ 430ው ዘመን ሲፈጸም ደግሞ እግዚአብሔር ያን ሕዝብ እንደ ተስፋው ቃል አውጥቶ እየመራ ማርና ወተት ወደምታፈልቀው ምድር በሙሴ እንዴት እንደመራቸው ሙሴ በስማ ሙሴን ይቃወማል አይደል ያሉት። ለሙሴ እስኪ ምን ትላለህ ሲሉት አውርቶ ሊጨርስ ነው እንዴ? ገና በግብ ሲወለድ ጀምራ ስለ ሙሴም ሲወለድ በዛ መከራ ዘመን እንዴት እንደነበር አብለው ይሰሙት ነበር። የማይሰሙበት ቃል ላይ ደረሰ። ምን አለ? የሐዋርያት ሥራ ምዕራፍ 7 ቁጥር 51 ላይ እናንተ አንገተ ደንዳኖች አለ ልባችሁና ጆሮአችሁ ያልተገረዘ ግሳጼ ያስፈልጋል። በመሰረቱ ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። ማንን ትቃወማላችሁ? መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያት አባቶቻችሁ ያላሳደዱት ማን ነው አለ። በቃ ገለዋል። ሲገሉ ነው እዚህ የደረሱት። ሲገሉ እዚህ የደረሱ ሰዎች ደግሞ ከዚህም በኋላ ይገላሉ። ከነቢያት አባቶቻችሁ ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደላችኋቸው። ጻድቁ ያለው ማን? ክርስቶስ ስሙ ብሩክ ይሁን። በመላእክት ሥርዓት ሕግን ተቀበላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁት። ይህንንም በሰሙ ጊዜ ይላል። ልክ ይህን ሲናገር ጆሮአቸውን ደፈኑ፣ በልባቸው በጣም ተቆጡ፣ ጥርሳቸውንም አንቀጫቀጩ። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት ሰማያት ተከፍተው የእግዚአብሔር ልጅ የሚያገለግለው ጌታ በክብር ከአባቱ ቀኝ ቆሞ የልብሱም ዘርፍ መቅደሱን ሞልቶ ታየ። ሰማያት ተከፍተው የእግዚአብሔር ልጅ በአብ ቀኝ ቆሞ አየዋለሁ አሉ። ድሮም እኮ ሊወግሩት እንትን ሞተር እያሞቁ ነው። ጥርስ ማንቀጫቀጫ አለ፣ አይን ማጉረጥረጥ አለ ምናምን ማለት ግን ለመነሳት ደግሞ ግልጽ ያለች የሆነች ነገር ታስፈልጋለች። የሆነ የሃይማኖት ሽፋን አለች አይደል? ሽፋን ታስፈልጋል። እና እስከዚህ ሰዓት ጆሮአችሁ ያልተገረዘ ምናምን ሲላቸው ነው ጥርስ ክርስቶስን ሰቀላችሁ ሲል ጥርሳቸውን እያንቀጫቀጩ ነው። ከዛ እግዚአብሔር ልጅ በአብ ቀኝ ቆሞ ኧረ ጉድ ብሎ ለሰማይ ደጅ ለእግዚአብሔር ልጅ አበጀለት ብሎ ሁሉም ድንጋይ ይዞ ልብሳቸውን ደግሞ አውልቀው የዛሬን አርገውና የሳውል እግር ስር ጳውሎስ ገና ከመቀየሩ በፊት እስጢፋኖስ ሲወገር እኮ ቆሟል። እና ቆሞ ግን እኔ ይገርመኛል የእስጢፋኖስን ጽናት ታላቅነት አይቶም በውስጡ የተለወጠው ነገር ያለ ይመስለኛል። ጳውሎስ ድንጋይ ልብሳቸውን ሳውል እግር ስር አስቀመጡና ልብሳ በክርክር በንግግር ጳውሎስ እስጢፋኖስ ይናገርበት የነበረውን ጥበብ ማስተዋል በፍጹም ሊቋቋሙ አልቻሉም ይላል። በንግግር በክርክር ስላልቻሉ አሁን በዱላ መጡ። እንዲህ ነው የሚሆነው።
ግን ሊገሉት ነው የፈለጉት። ድንጋይ ይዘው ወደሱ መጡ። ወደሱ ሲመጡ ልቡን ወሰደዋ። እግዚአብሔር ልቡን ወሰደው። በቃ ምንም ልንገራችሁ፣ በየትኛውም መከራ፣ በየትኛውም ሰይፍ፣ በየትኛውም ዱላ ውስጥ ብትሆኑ ማደንዘዣችሁን ቀድማችሁ ካገኛችሁ ምንም አትሆኑ። በቃ ማደንዘዣውን እያየነው፣ ምንም ድንጋዩ እንዳይመስለው፣ ሰይፉ ዱላው እንዳይመስለው ክርስቶስን እያየው ነው። ስሙ ብሩክ ይሁን፣ ስሙ ብሩክ ይሁን። እያየው እዛ መጡና በድንጋይ አጠመቁት። በቃ ሲያይ ግራ ቀኙን ከክርክር ወደ ዱላ ተሸጋግረዋል። ምን ይበል? አባት ሆይ የሚያደርጉትን አያውቁምና። ከትላንት ወዲያ መልካም ሰው፣ ትላንትና እንደ እግዚአብሔር መልአክ፣ ዛሬ የእግዚአብሔር ልጅ ክርስቶስን መሰለ። አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። የሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ፣ ባርኩ እንጂ አትርገሙ። የክርስትና ትርፉ ይሄ ነው። በቃ በድንጋይ ተጠምቆ ሞተ። በቃ አለፈ። ቀዳሜ ሰማዕት እስጢፋኖስ። በእስጢፋኖስ ሞት ምክንያት 8,000 ሰዎች ተበተኑ በዓለም ላይ አማኞቹ። በአራቱም ማዕዘን እስጢፋኖስን ከገደሉማ እኛን አይተውንም ብለው ተበተኑ። መበተናቸው ለበጎ ሆነ። መጠቅለያው ታሪኩን አይተናል። እግዚአብሔር ተናግሮናል። የሚገርማችሁ ተቃዋሚዎች ተነስተዋል። ቢቃወሙ ተቃዋሚዎቹ እስጢፋኖስን ገደሉት እንጂ በድንጋይ ወርውረው ወንጌልን አላጠፉ። እስጢፋኖስ የተሰጠለት ወንጌል እያበበና እየሰፋ ሄዷል። ክርስትናው እየሰፋ ሄዷል። ሰዎችን ማቆም ይቻላል እኮ፣ ግን ተልኮውን ማቆም በፍጹም አይቻልም። ሰዎችን ነው። እግዚአብሔር ደግሞ ስራችንን ከጨረሰን እዚህ ምድር ላይ እንድንዘላዘል አይፈልግም። ይወስደናል በፈለገው ሰዓት፣ በፈለገው ወደ ራሱ ነው። በየትኛው መንገድ ይውሰደን፣ በየትኛው የራሱ ፍላጎት ነው። እኛ ግን እግዚአብሔር በሰጠን ዘመን በእምነት በእውነት በመንፈስ ቅዱስ የእግዚአብሔርን ሐሳብ አገልግለን እንድናልፍ እግዚአብሔር ይርዳን። የተወደዳችሁ የእግዚአብሔር ልጆች፣ አሁን አብያተ ክርስቲያናት ምን ይፈልጋሉ መሰላችሁ? አሁን እምነትና መንፈስ ቅዱስ የተሞሉ ሰዎች። በቃ ይሄን እኔ በየሰፈራው ያየሁት ይሄ ነው። እምነት የሞላባቸው መንፈስ ቅዱስ የሞላባቸው ሰዎች ያስፈልጋሉ። እኔ እንደ አብያተ ክርስቲያናት ብቻ እንደ ሀገርም ቢሆን ይሄ ሞራልም ጭምር እኮ ነው። ተመልከቱ፣ ንግግራችንን ተመልከቱ። ሁሉ እኮ ተቆጥቷል። ሁሉ ይሰዳደባል። በተሽከርካሪ የሚሄደው መኪናውን ዝቅ አድርጎ ካላፊው ካግዳሚው ጋር፣ እግረኛውም እንደዛ ነው፣ ሌላውም እንደዛ ነው። በቃ ንግግሮቹ ደግሞ በጣም በቃ እንደው አረተው እየተበላሸ ያለ ነገር አለ፣ እየጠፋ ያለ ነገር አለ ያልገባን። እስኪ ስድብ ምንድነው የሚጠቅመው? ሰውን ማቁሰል ምንድነው የሚጠቅመው? ከራሳችን አልፎ ደግሞ ወደ ቴክኖሎጂ ተሸጋግረን ሌሎቹ ታምር የሚሰሩበትን ቴክኖሎጂ እኛ እንሰዳደብበታለን። አረ ምን እየሆንን ነው? እንደው ተሳዳቢ ትውልድ ኢትዮጵያ ይሄን ታፍራ። እንደ ሀገር ምድር ሀበሻ እንደ አብያተ ክርስቲያናት የተቀደሱ ቦታዎች በቃ በስድብ ነው። ታላቅነት፣ ከፍታ፣ ሞራል። እሺ የሚቀጥለው ትውልድ እባክህ ይቅርታ የሚባሉት እነዛ የትህትና ነገሮች ጨርሰው ጠፉ ከምድሪቷ ላይ። ችሎ ማለፍ ሽንፈት ሆነ። ዝም አይነቅስ ዝም በተባለበት ማህበረሰብ ውስጥ ዛሬ የሚከበሩ ምላስ ያላቸው ከአፋቸው ሞት የሚወጣ ከአፋቸው እርኩሰት የሚወጣ በዛ ላይ ደግሞ ክርስቲያን ነኝ ባዮች። እንዴት ነው የምንታረመው? እንዴት ነው የምንስተካከለው? እንዴት ነው? ተወደዳችሁ እግዚአብሔር ልጆች፣ ሁሉ ጊዜ ንግግራችሁ በጨው እንደተቀመመ በምን ይሁን? በጥበብ
ይሁን። ሁል ጊዜ በጨው እንደተቀመመ በጥበብ ይሁን። መራርነት ንዴት ከናንተ እንዳይወጡ ደግሞ በስድብ በቁጣ በክፉ ንግግር ለቤዛም ቀን የታተማችሁበትን ቅዱሱን እግዚአብሔርን መንፈስ አታሳዝኑት ተብሏል። እግዚአብሔር ሆይ ይቅርታ። በሰማይና በምድር ከአፋችን ስለወጡ ስለተበላሹ ሰውን ስለሚያረክሱት ነገሮች ይቅር በለን። እግዚአብሔር ታሪካችንን ይቀይርልን፣ አንደበታችንን ይለውጥልን። በቤቱም በምድሪቷም ሰው ያምጣ እግዚአብሔር። እንደ ቅዱስ እስጢፋኖስ እምነትና መንፈስ ቅዱስ የተሞሉትን ሰዎች ያብዛልን እግዚአብሔር። የእግዚአብሔር ቸርነት፣ የድንግል ማርያም ጸሎት፣ አባቶቻችን ጸጋና በረከት ከሁላችን ጋር ይሁን። ታላቅ መንፈሳዊ ጉዞ ወደ ቅድስት አገር ኢየሩሳሌም። በክረምቱ ጊዜ የወላጆችንና የልጆችን እንዲሁም በርካታ ቤተሰቦችን ይዞ በተሳካ ሁኔታ ቅድስት አገር ኢየሩሳሌምን ያስጎበኘው ቀራንዮ በኢየሩሳሌም ጉዞ ድርጅት አሁን ደግሞ የታላቁን የመስቀል በዓል በቅድስት አገር በኢየሩሳሌም ለማክበር ዝግጅቱን አጠናቋል። ጉብኝቱም ከመስከረም 15 ቀን 2008 ዓ.ም ጀምሮ ለ10 ተከታታይ ቀናት ንግሥት እሌኒ ቅዱስ መስቀሉን አስቆፍራ ያስወጣችበትንና ጌታ ከተወለደበት እስካረገበት ያሉትን የመጽሐፍ ቅዱስ ከተሞች ለማስጎብኘት በማይገመት ተመጣጣኝ ዋጋ ምዝገባ ጀምሯል። አድራሻችን 4 ኪሎ አርበኞች ሕንፃ ቅድስት ሥላሴ ካቴድራል ፊት ለፊት ሁለተኛ ፎቅ ላይ እንገኛለን። ቀራንዮ በኢየሩሳሌም። አበረታኝ ክንድ አምላኬ ስምድኛለሁ በጸጋ በማደሪያ ሆኜ ስጠራ ሰዶም ስትቃጠል መርገቧ ሲበዛ ሊተወኝ ይሻል ልጁን እንደዋዛ ሕጉን በማሰቤ አምላክ ፈረደብን ወጥቶኛወጣ መላክ ሰደደልን አበረታኝ ፍቅር ጌታዬ በማደሪያ ሆኜ ስጠራ አበረታኝ ፍቅር ጌታዬ አበረታኝ ክንድ አምላኬ ስምድኛለሁ በጸጋ ስጠራ በገናን መደርደር አያቆምም ጣቴ በወንጭፌ ድንጋይ አንተነ ጉልበቴ የሳኦልን ካባ አውልቀህ ጣልክልኝ የፍልስጤሙ ሰው ክንድ ሰበረልኝ አበረታኝ ፍቅር ጌታዬ አበረታኝ ክንድ አምላኬ ስምድኛለሁ በጸጋ በማደሪያ ሆኜ ስጠራ አበረታኝ ፍቅር በማደሪያ ሆኜ ስጠራ ሳምራዊ ነው ሳትል ክብርን የሰጠኸኝ እንዳንተ ከአይሁድ ፍቅርን ማናሳየኝ ሚስጥሬን በሙሉ ነገርከኝ ጌታዬ የፍቅሩ ሀቀዳው እስራኤል ጥፊ አበረታኝ ፍቅር ጌታዬ አበረታኝ ክንድ አምላኬ ስምድኛለሁ በጸጋ በማደሪያ ሆኜ